በጉራጌ ትልቅ ፌስቲቫል ላይ ተጋበዘ። ሰላም እንዴት ናችሁ? እንደምታውቁት ለመስቀል ወደ ጉራጌ ሄጄ ነበርና ከቡታጅራ 10 ኪሎ ሜትር ገባ ብላ ወደምትገኘው በመሰረተ ወግራም የባህል ፌስቲቫል ላይም ተገኝቼ ነበር። በቆነጃጅት ሴቶች ለኔ ለብሩክዚቲና ለባቢ እንዲህ አይነት አቀባበል ከተደረገልን በኋላ ፌስቲቫሉን ተካፈልን። ፌስቲቫሉም እየጠፉ ያሉ የጉራጌ ወጣቶች ጨዋታ ወደ ቀደመ ድምቀቱ መመለስና የተለያዩ አላማዎች አሉ። ያዘጋጁት የቢታዩ የበጎ አድራጎት ድርጅት ሲሆኑ እነሱም በፋይናንስ ማገዝ ለምትፈልጉ ከላይ ስልክ ቁጥራቸውን አስቀምጥላችኋለሁ። የጨዋታዎቹም አይነት አንደኛው እንቀት ኢምር ወይም ደግሞ የገና ጨዋታ፣ ሁለተኛው ጨዋታ እየዋባ ሲሆን ይህም በአስተሪዮ ማርያም ማግስት ልጃገረዶች ተሰብስበው የሚከናወን፣ ሶስተኛው የኪሎ ጨዋታ ነው። ይህም ገና እንዳለፈ እስከ ጥምቀት ዋዜማ የሚደረጉ የወንዶች ጨዋታ ነው። አራተኛው የእንጮ ወንብሬ ጨዋታ ሲሆን ሴቶች የፋሲካ በዓልን ተገን አድርገው የሚጫወቱት ጨዋታ። በተጨማሪም ሌሎች እንዳዳብና የመሳሰሉ ብዙ ጨዋታዎችን ያየን ሲሆን የለቅሶና የሰርግ ስነ ስርዓት፣ ባህላዊ ዕቃዎች፣ ባህላዊ የእርቅ ስነ ስርዓት፣ ባህላዊ ምግቦችንም አይተን ከአካባቢው በጣም የወደድኩት ደግሞ ዋሽኒ ፏፏቴ ሲሆን 300 ሜትር ርዝመትም አለው። በዚህ ፌስቲቫል ቆንጆ ጊዜ ከማሳለፍም በላይ ፌስቲቫሉ እየጠፉ ያሉ ባህሎችን ለማቆየት ያደረገውን አስተዋጽኦ ወደነዋል።